ኢትዮፒክስ ትሬደርስ በየሁለት ሳምንቱ የሚያካሄደው ኮንቴስት ኦፊሻሊ ሊጀምር ነው። ይህ ቪዲዮ ስለ ኮንቴስቱ ለጠይቃችሁ ልጆች ቤዚክ ነገር ልንገራችሁ ብዬ ነው። ወደ ዲቴል እንግባ። ኮንቴስት ኦቨርቪው እንዳልኳችሁ በየሁለት ሳምንት ነው የኮንቴስት የሚኖረው ማለት በየሁለት ሳምንት ፕራይዝ ይኖራል ማለት ነው። 50 ሰው ሲገባ ደግሞ ሬጅስትሬሽን ያልቃልና ኮንቴስቱ ይጀምራል ማለት ነው። ቶሎ ግቡ። ቀጣይ ሳምንት ሞስት ፕሮባብሊ ይጀምራል። ሁለተኛ ኤሊጂቢሊቲ እና አካውንት ሴታፕ። ኤሊጂቢሊቲ ሁላችሁም ትናችሁ መግባት ትችላላችሁ ኮንቴስቱን። ሬጅስትሬሽን በሪፈራል ሊንክ ቴሌግራማችን ላይ ያለውን ሪፈራል ሊንክ ተጠቅማችሁ ሬጅስተር ማድረግ ትችላላችሁ። ምንም ሀስል የለውም። ቀጣሪያ ከሬጅስተር ካደረጋችሁ በኋላ ደግሞ ዴሞ አካውንት መክፈት። ዴሞ አካውንት $200 ዴሞ አካውንት ነው የምከፍቱት። ከዛ በኋላ ዴሞ አካውንት ከከፈታችሁ በኋላ ፎርም ይኖራል። ቴሌግራም ቻናላችን ላይ ነው ፎርሙ የሚኖረው። እዛ ፎርም ላይ ስማችሁን፣ ቴሌግራም ሃንድል፣ አካውንት ነምበራችሁን እና የዴሞ አካውንት ነምበራችሁን እና ኢንቨስተር ፓስወርዳችሁን ብቻ ማስገባት ማለት ነው። እነዚህ ሁሉ በኢሜይል የሚደርሷችሁ ናቸው። ሌቨሬጅ የምንጠቀሙት እነዚህ ነው። ማክሲመም ሎት ሳይዝም አለን። ሎት ሳይዝ አቡዝ የሚያደርጉ ትሬደሮች ስላሉ እና ደግሞ ኢንስትሩመንት የፈለጋችሁትን ኢንስትሩመንት ትሬድ ማድረግ ትችላላችሁ ማለት ነው እዚህ ኮንቴስት ላይ። ይሄ ትንሽ ቤዚኩን ነው እንጂ ነገርኳችሁ፣ ዲቴል ሩልስ አይደለም። ዲቴል ሩሎቹን ገብታችሁ እዛው ቴሌግራም ላይ ታዩታላችሁ፣ ተጽፎላችኋል ማለት ነው። ፊት ለፊት ያለው ምንም አያስቸግርም። ቀጣይ ራንኪንግ እና ተጨማሪ ሩሎች። ራንኪንግ ኦብቪየስሊ ሃይስት ፕሮፊት ያለው ያሸንፋል እና ደግሞ ታይ ብሬከር ሁለት ሰዎች ተመሳሳይ አካባቢ እንትን ካመጡ ሎስ ዶዳውን ያለበት ወይም ብዙ ያልወረደበት መጀመሪያ ላይ ያሸንፋል ማለት ነው። ዲስኳሊፊኬሽን ስቶፕሎስ ማጠቀሙ ከሆነ ኮንሲስታንስ መሆን አለብን እንደ አይሲ ትሬደሮች። ስለዛ ስቶፕሎስ ማጠቀሙ ከሆነ ወይም ከ80% በላይ ትሬዶቻችሁ ላይ ስቶፕሎስ ከሌለ ምን ይኖራል? ዲስኳሊፋይ ትደረጋላችሁ ማለት ነው። ሁለተኛ ሎት ሳይዝ አቢዝ የምታረጉ ከሆነ ማክሲመም ሎት ሳይዝ ብዙ ሎት መክፈት አይቻልም ማለት ነው። ዝም ብላችሁ 0.0 ብሎ 10-15 ትሬድ መክፈት አይቻልም። እሱን አቢዝ የምታረጉ ከሆነ አሁንም እንትን ይኖራል ከአንድ ማክሲመም ሎት ሳይዝ አይብለጥ። ሶስተኛ ደግሞ ባላንሳችሁ ዜሮ ሲሆን ትወጣላችሁ ማለት ነው። ሪዋርድ አንደኛ ለወጣም $50፣ ሁለተኛ 30፣ ሶስተኛ 5። ይሄ የመጀመሪያው ስለሆነ ነው እንጂ በዚያ አይቀጥል። ብዙ ፓርቲሲፓንት ካለው ኮንቴስቱ እና ኢንትረስት በጣም እየጨመረ ከሆነ ኦብቪየስሊ ፕራይዙም አብሮ ይጨምራል። ግን እንደ መጀመሪያ በዚህ ጀምረናል። በዚህኛው በመጀመሪያው ኮንቴስት ላይ የከፈታችሁት አካውንታችሁ ላይ ነው የሚገባላችሁ፣ ሪል አካውንታችሁ ላይ። ከዛ ትሬድ ማድረግ ትችላላችሁ። ያተረፋችሁት ደግሞ ማውጣት ትችላላችሁ ማለት ነው። ተጨማሪ ደግሞ ቶፕ 5 ትሬደሮች ከ1 እስከ 5 ያመጡት 1K ፕሮፈርም ቻሌንጅ በፍሪ ይሰጣቸዋል። ሞክረው ካለፉ ያን እንደ ላይቭ አካውንት ትሬድ ማድረግ ይችላሉ ማለት ነው። ፕሮፊት ስፕሊቱ በጣም ትንሽ ነው። እሱንም ይሄን ዲቴል ማወቅ ከፈለጋችሁ ቴሌግራም ቻናል ላይ ገብታችሁ ማየት ትችላላችሁ። ቀጣይ ቦነስ አዋርዶች። ያው በደንብ ሪስክ ማናጅመንት ያለው ከሌለው የበለጠ ያሸንፋል አይደለ? ታዮች ካሉ መሀል ላይ ምናምን እነዚህ እንጠቀማለን ማለት ነው። ኮንሲስተንት ሁኑ። ኮንሲስተንሲ ደግሞ ያው እንድታሸንፍ ይረዳችኋል። ስለዚህ ምንድነው የምታደርጉት? ሬጂስተር የሪፈራል ሊንካችን ተጠቅማችሁ ከዛ በኋላ ጉግል ፎርም ላይ ሄዳችሁ ኢንፎርሜሽናችሁ ማስገባት። ከዛ በኋላ ሴታፕ ናችሁ ማለት ነው። ኮንቴስቱ አናውንስመንት ይኖራል። አናውንስመንት ውስጥ ታገኙ ቀጥታ መጀመር ትችላላችሁ። ቴንኪዩ። ኮንቴስቱ ላይ እንገናኝ።